አዲስ አበባ በኦሮሚያ ስር የማትሆንባቸው በቂ ምክንያቶች፣ አንደኛው ከተማው የነሱ ብቻ ስላልሆነች ነው። ሁለተኛው ታሪካዊ መሰረትም ለኦሮሚያ የሚልም ስለሌለ ጭምር ነው። በሌላ ዋነኝነት ህገ መንግስቱ ስለማይፈቅድ ነው። በግልጽ ስለሚደነግግም ወለጋን ያየ ሻሸመኔን ያየ በሳት ስለማይጫወት ነው። ሶስተኛው ምክንያት በፌደራል ደረጃ በሆነችው አዲስ አበባ አላስገባ ያሉ ነው ሆዴዳውያን። አስቡት ደግሞ የተወለድንባትን አዲስ አበባን በእነሱ ስር ብትሆን በቀጣይ ምን እንደሚከሰት ይሄን የ9 ወር ህፃን ልጅ መገመት ይችላል። አሁን እንኳን የሸገር ከተማ ብለው አዲስ አበባን ቀለበት ውስጥ ለመክተትና ለጊዜው የነጠቁንን ነገ በህዝብ ይሁንታ የሚመለስበትን ቦታ ኦህዴዶች ምን አይነት ሿሿ ሰርተው ሊበሉን አይችልም። የአራዳ ልጆች፣ የሸገር ያዱገነት የአዲስ አበባ ልጆች ስሙ፣ ይሄ ለእናንተ ነው። አሁን ላይ ምንም መሽኮርመምም ሆነ መፍራት አያስፈልግም። የአዲስ አበባ ልጅ አሁን ለመጨረሻ ጊዜ ጆኮራን ከተበላ ከዚህ በኋላ ከተማ የምትኖረው ነበረች በሚል መጽሐፍ ላይ ብቻ ነው። አሁን ቦነስ ድጋሚ ከበሉ ቻንስ የለህም። እመነኝ። ልድገመው። አዲስ አበባ ለአንድ ክልል ኦሮሚያ እንዳትሰጥ እኛ ኢትዮጵያውያን የማንፈቅድበት ምክንያት አንደኛ የአዲስ አበባ ነዋሪዎች የራሳቸው ማንነት መለያ ያላቸው አዲስ አበባውያን ስለሚባሉ ነው። የማንነታቸው መሰረት ደግሞ ዜግነት ነው፣ የደም ትስስር ወይም ማንነት አይደለም። ሁለተኛ የአዲስ አበባ ነዋሪዎች ከተማውን ለመገንባት አንጡራ ሀብታቸውን ከጣይቱ ዘመን ጀምሮ በሚኒሊክ ዘመን ጀምሮ 150 ዓመት አፍሰውበታል። ከዛ በፊት ደግሞ ከተማው በረራ ትባል ነበር። ስለዚህ የአማራ ከተማ ነበረች ማለት ነው። ሶስተኛ አዲስ አበባ የዲፕሎማቶች መቀመጫና የአፍሪካ ዋና ከተማ ስለሆነች ነው። አራተኛ ለአንድ ብሔር የወገነ ህገ መንግስት ያለው አህዳዊ ክልል ኦሮሚያ ለአዲስ አበባ አይመጥንም። ቅይጥነት ጌጡ ለሆነ ለአዲስ አበባ ብሔርተኝነት ሾተላዩ ስለሆነ ነው። አምስተኛ ለሀገሪቱ መዘመን በሞዴልነት በማገልገል ከ100 ዓመታት በላይ ያስቆጠረች ከተማ የዛሬ 30 ዓመት በተቋቋመ ኮሚቴ ተለጣጥፎ በተሰራ ክልል ትመራ ዘንድ ፊቷን አዙራ ወደ ገደል ትውረድ እንደማለት ነው። ይሄ ደግሞ የደቦ ፍርድ ነው፣ አይሳካም። ስድስተኛው ሀገሪቷ የምትመራበት የብሔር ፖለቲካ የፈጠረውን ሰቆቃ በማስታገስ ረገድ እያደረገች ያለው አስተዋጽኦ ሀገሪቱ የደም ምድር እንዳትሆን ከፍተኛ አስተዋጽኦ ስላደረገች ነው። እናም አዲስ አበባ በራሷ ነዋሪዎች መተዳደሯ የውዴታ ግዴታ ሳይሆን የሞራልም የህግም የታሪክም ግዴታ ነው። ኢንተርናሽናል ህግ ይፈቅድላታል። ለአዲስ አበባውያን ደግሞ ይሄ የህልውና ጉዳይ ነው። በተረፈ 1 ሊትር ውሃ በ70 ብር እየተሸጠ ሊያመሰግን ሲገባ በነፃ የሚያጠጣህ ይመስል በውሃ ጥም ቀጣሃለው እህል አላስገባም እያለ ይዘትብሃል። የውሃ ቧንቧ የሚዘረጋውን ጥለን እኮ ነው በውሃ ጥም የሚያስፈራራውን ያመጣ ነው። ጎበዝ ኦህዴዶች ኦሮሚያ የኦሮሞዎች ብቻ ነች የሚል የክልል ህገ መንግስት ይዘው አዲስ አበባ ተጠሪነቷ ለኦሮሚያ ብትሆንም የሁሉም የማትሆንበት ምክንያት የለም እያሉ ዘንድሮም ሿሿ ለመስራት እየተጋጋጡ ነው። አይሳካም እንጂ። በተረፈ ውሃ እንዘጋለን፣ እምብርት እንቆርጣለን የሚለው ዛቻ በጄኖሳይድና በለመዳችሁት የዘር ማጥፋት ወንጀል ቅስቀሳ ሆዴዶች መጀመሪያ ደረጃውን ማከናወናችሁ ልታውቁት ይገባል። ዓለም አቀፉ ማህበረሰብም እየተገነዘበ ነው። እንደ ወለጋና ሻሸመኔ በረዘግታችሁ ስትጨፈጭፉ ዓለም ዝም አይላችሁ፣ ኢንተርናሽናል ሚዲያውም ዝም አይልም። ይሄ ልታውቁት ይገባል። አዲስ አበባ ለአዲስ አበባዎች ባላችሁበት ይመቻችሁ። ፒስ። አዲስ አበባ በነዋሪዎቹ ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በመረጡት ህዝብ። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ፣ ፖሊሲን ከዛ ወጥቶ፣ በጀትም ከዛ ወጥቶ፣ የከተማ ጉዳይም ከዛ ወጥቶ ነው ለአዲስ አበባ መሰራት ያለበት። ኦሮሚያ ውስጥ ስላለ ግን ከኦሮሚያ ጋራ ቆሻሻ ይመጣል ምናምን የሚባል ነገር ግዴታ ስለሆነ ኃላፊነት የሚሰማቸው ሰዎች ካሉ አንደኛ ህግ በማውጣት፣ ሁለተኛ በመመካከር፣ ሶስተኛ የሚያጣላ ነገር ካለ ወደ ፍርድ ቤት ሄደ መጨረስ የምትችለው ነገር ነው። 4,000 ሰው የሚወያይበትን ጉዳይ አይደለም። ለኔ በእኔ አስተሳሰብ 4,000 እዛም የምታቀርበው ነገር የለም። ያቀረቡበት ምክንያት ከዚህ በፊት የነበረ ጥያቄ ስለነበረ ያችን መልሶ በማነሳሳትና 40 ሚሊዮን 400 ሚሊዮን 40 ሚሊዮን ማለት እንግዲህ ኦሮሞ ሁሉ ተነስቶ ደብዳቤ ጽፎ አዲስ አበባ የኔ ነው እንዲል ነው አይደለም። አሁን እዛ ኦሮሞ ውስጥ እኔ ካለው ቀንስልኝ፣ እኔ እዛ ውስጥ እንደ ኦሮሞ ካለው ቀንስ። ይሄ አስፈላጊ አይደለም። ወለጋ ላይ ያለ አንድ ኦሮሞ የተቸገርኩት በአዲስ አበባ የኦሮሚያ አካል ባለመሆን ምክንያት ነው የሚል ጥያቄ የለውም። ዛሬ ነቀምትን መቼ አስተዳደረ?
ደምቢዶሎ መቼ አስተዳደረ በአግባቡ? አምቦን መቼ አስተዳደረ በአግባቡ? በዛ ውስጥ እየተገደለ በዛ ውስጥ እየታሰረ በዛ ውስጥ እየተገፋ አምቦ ውስጥ 120 በሚባል ሰው በየቀኑ እየተደበደበ ነው ያለው። ይሄ ባለበት ምክንያት እስቲ አዲስ አበባ የኔ ትሁን ብሎ ላግዠሪ ነው የሚመስለኝ ነው የምልህ። እና ሆነ ተብሎ ስሜትን በመነካካት ህዝብን ለማጋጨት የሚሰራ ጉዳይ ነው። የኦሮሞ ህዝብ ግን እኔን ይሰማኝ ከሆነ ይሄ ጥያቄ አይደለም። ዋና ነጥቦችን አስቀምጫለሁ። የኦሮሚያ አካል ነው። አዲስ አበባ ራሱን ያስተዳድራል። በሁለት መካከል ያለውን ልዩነት ደግሞ በህግ በምክክር በፍርድ ቤቶች እያስተካከልክ የምትቀጥልበት ሁኔታ ነው እንጂ ሌላ ጥያቄ የለም። ቀድሞም የነበረው በኦሮሞ ፕሮቴስት ጊዜ አዲስ አበባ መስፋፋት የለበትም ነበር ጥያቄ። አዲስ አበባ ያላግባብ መስፋፋት የለበትም። ይሄ ማስተር ፕላን የሚባለው 100 ኪሎ ሜትር ወደ ኖርት ወደ ሰሜን 100 ኪሎ ሜትር ወደ ደቡብ ይሄዳል። እንደዛ ነው የታሰበበት። ይሄኛው ኦሮሚያን ራሱን ለሁለት ይከፍለዋል። ስለዚህ አዲስ አበባ በነበረበት ቦታ ላይ ይሁን ነው እንጂ የነበረው ጥያቄ በህገ መንግስቱ ያለው ልዩ ጥቅም የሚባለው ይተርጎም በህግ የሚል ጥያቄ ነው እንጂ የነበረው የአዲስ አበባ ህዝብ ፈጽሞ ራሱን የሚያስተዳድርበት መንገድ የለውም። አዲስ አበባ ውስጥ ያለ ነዋሪ ንብረቱ ሁሉ ይወሰድበታል። 40 ሚሊዮን የከሰረ ፖለቲካ ውስጥ ስላሉ ለማነሳሳት የሚያነሱበት ጉዳይ ነው። ነገር ግን ሐረር ላይ ያለ ወይም ሐረርጌ ውስጥ ያለ፣ ጭሮ ውስጥ ያለ፣ ደምቢዶሎ ያለ ለዛ ሁሉ ደብዳቤ ሊጽፍ ገና ስንትና ስንት ችግር ያለው ነው። እችም ትከሽፋለች። ዋናው ነገር ግን የብልጽግና ፕሬዝዳንት ሰሞኑን ለወር ያክል በየቦታው የሮጠ ከሚረጨው መርዝ የተናነሰ ጉዳይ አይደለም ይሄ ልልህ ነው። አዲስ አበባ የኦሮሚያ ናት የምትሉ ሰዎች አንድ ጥያቄ ልጠይቃችሁ እስኪ። የአባይ ግድብ የቤንሻንጉል ጉሙዝ ክልል ብቻ ነው ቢባል ትስማማላችሁ? ትቀበሉታላችሁ? ይህን ሀሳብ አትቀበሉትም ማለት? አዎ። የኢትዮጵያ ሕዝብ ያለውን ሁሉ አዋጥቶ ተረባርቦ አባይ ግድብን ቤንሻንጉል ላይ የሰራው ለቤንሻንጉል ጉሙዝ ክልል ለማስረከብ ሳይሆን የጋራ ተጠቃሚነት ለመገንባት ለጋራ ሀብት ተብሎ አዲስ አበባም የተገነባችው በመላ ኢትዮጵያውያን ርብርብና ሀብት እንጂ በኦሮሚያ ብቻ አይደለም። ስለዚህ አዲስ አበባ የመላ ኢትዮጵያውያን ንብረት ስትሆን መመራት ያለባት ደግሞ በራሱ በአዲስ አበባ ነው። ይሄ ነው የሚያዋጣን አገር የሚያስገነባን ሀሳብ እንጂ አዲስ አበባን የኦሮሚያ ብቻ የማድረጉ ሀሳብ በመላ ኢትዮጵያውያን ላይ ዳይሬክት ጦርነት እንደማወጅ የሚቆጠር ጫፍ የረገጠ የጽንፈኝነት ሀሳብ። ስለዚህ አዲስ አበባ ተገንብታ አምሮባት ስታዩት ብዙ አትቋምጡ፣ ብዙ አትሻፍቱ። አዲስ አበባ የጋራችን ናት። የኦሮሚያ ክልል መስተዳደር አቶ ሽመልስ አብዲሳ ከሸገር ሲቲ ወጣቶች ጋር በመሆን እስከ መስከረም ምናምን ከፊንፊኔ ከአዲስ አበባ የሌላ ብሔር ተወላጆችን ለማስወጣት እንቅስቃሴ ሊጀምሩ ነው። ቆይ አዲስ አበባ ላይ ያለው ወጣት የምትለው ፊንፊኔ ላይ ምን የኦሮሞ ተወላጅ የለም ምናምን የለም ላይክ ያልተዋለደ ምናምን የለም? እንዴት እንደዛ የሚያስቡ ይመስላችኋል? ላይክ እዚህ ጋር እኮ ጦሱ ብዙ ነው። ሌላ ብሔር ውጣ ስትል ሌላ ቦታም የሚኖረው ኦሮሞ እንደገና ውጣ ሌላ ጦስ ነው የሚመጣው። ማንም ውጣ ብሎ ያሰበ ነገር የለም። ሁሉም በዚህ ሰዓት የሚወደው የሚሰራ አገር የሚያሳድግ የትኛውም ብሔር መጥቶ ሁሉም ሸገር ሲቲም በልምና ሁሉም አብሮ በፍቅር እየኖረ ነው ያለው። አትረብሹት። ይሄ እንደዚህ አይነት ዜና ነኝ አሁን ቪዲዮ ቫይራል እየወጣች ስለሆነ ቶሎ ያሳይወጣ ልቅደማችሁ ብዬ ነው የሰራሁት። አቶ ሽመልስ አብዲሳ እንዲጠሉ ምናምን ያጣቃቸዋለን። አስተሳሰባቸውን ይታቃሉ። እኔ ትልቁ ድሪሜ ታውቃላችሁ ለወጣቱ በቃ የሸገር ሲቲን ወጣት የአዲስ አበባን ወጣት ምናምን ዋሬቨር ፊንፊኔን በላይ ተመቸን። ዋና ስም ሳይሆን ስራ እስከ ሰራህባት እድገቷን እስከፈለክ ድረስ ሁሉም ቦታ ያንተ ከተማ ነች። በሄድክበት ሁሉም ነገር በቃ ይሄ በመጥፎ ነገር አትይና የሸገር ሲቲና የሸገር ልጆች ለማጋጨት እኔ በቅርብ ወይኔ ብሎልኝ ቢሆን ኖሮ ሐሳብ የነበረ ገብቷቸዋል ቢሞላልኝ ኖሮ ሁለቱን በቃ አንድ የሚያደርግ ነገር ነው የምፈልገው። እዚህ ጋር አቶ ሽመልስም ይሄን ቦታም የሰጡኝም ምንም ያሉኝም እንዲጥሩ ነገር እንድሰራበት ነው። እንስሳው እንድጠብቅ ወጣቱ ፈጠራ እንዲማር ምና ሁሌ ወጉማ ይላሉ፣ ሙያ ይወዳሉ፣ ስራ ይወዳሉ። ገብቷቸዋል። ለዛ እንደዚህ አይነት ነገር እያላችሁ የእሳቸውን ፐርሰናሊቲ በሚያወርዱ ቃሎች መጥራቱን አልፈልግም። እዚህ ጋር ስትሏቸው የነበረው ማለት ነው ላይቭም ላይ ምናምን እስቲ ሰላም ስጡት። አዲስ አጀንዳ እስቲ አትፍጠሩ።
ወጣቱን ለማባላት አትሞክሩ። በሊቢያ ለሚሰደደው ወጣት ምናምን ስራ ለሌለው ስራ ፍጠሩለት፣ ሌላ ነገር ከምታስቡ። እኔ ቅርብ ጊዜ ነው የሆነ ዝግጅት አዘጋጅቼ ሁለታችሁን አንድም ሸገር ሲቲዎች ራሱ በቃ በጣም ከኔ አጠገብ መቆም አለባችሁ። እኔ የገባኝ ነገር ግብዳ ነው። የማስበው ነገር አይ ነው የሚመጣውን ፊድባኩን አውቀዋለሁ። የደረስንበት ንቃትና እየሰራን በቃ የቢሮክራሲው ምናምን ጀግናው ነው ና እንደዚህ እናድርግ ምናምን የሚል አማርኛ አለ አይደለ? ላይክ ድሪሜ ረዘመብኝ። አንዳንድ ጊዜ ህይወት ትምህርት ቤት ነች፣ ግን መማርም የሚሰለችበት ሰዓት አለ። ገብቷችኋልና ጥሩ ነገር ፈጥሬ አሳያችኋለሁ። ውስጤን አውቀዋለሁ ለምን እንደምኖር። እኔ ለሰላም፣ ለኢንቫይሮንመንት፣ ለወጣቱ ምናምን ለታዳጊዎቹ ጥሩ ጄኔሬሽን እንዲመጣ ነው የምፈልገውና እዚህ ጋር እኛ ስንት ጥሩ ነገር አስበን ሩቅ እየሄድን ለማለኳኮስ ሰዓት ሞክሩ። የአዲስ አበባው ልጅ ዱርዮም በለው ምንም ወጣቱ ምንም የሸገር ሲቲም ከእናንተ በላይ ሁለቱ ከኔ ጋር ናቸው። ዜና ከምታሰረጫጩት የውሸት ከምትሰሩት በላይ ማለት ነው። እና እንደዚህ አይነት የበሰበሰ አስተሳሰባችሁን አቁሙ።